ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን እንዴት አድርገን በቀላሉ የኮምፒውተራችንን ዴስክቶፕ ባክግራውንድ እንዴት እንደምንቀይር ነው የምናየው። እስከ መጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እዚህ ዴስክቶፓችን ላይ ራይት ክሊክ እናደርጋለን። ፐርሰናላይዝ የሚለውን እመርጣለሁ። እዚህ ጋር የምፈልገውን ለምሳሌ ሶሊድ ከለር የሚለውን እዚህ ጋር እንደዚህ ከመረጥኩት በኋላ የምፈልጋቸውን ከለሮች መምረጥ እችላለሁ። ለምሳሌ ይሄንን ብመርጥ ዴስክቶፕ ይሄንን ነው የሚመስለው። ይሄው እንዲሁ በምፈልገው ከለር ዴስክቶፕን መቀየር እችላለሁ። አያችሁ። እንደገና እዚህ ጋር ደግሞ ፒክቸር የሚለውን ልምረጥና ከመጡት ውስጥ የምፈልገውን መርጣለሁ። ለምሳሌ ይሄንን ልምረጥ። ይሄው ቀይሮታል። እዚህ ጋር ሲቀይር ያሳየኛል። ሄደን ብናየው በዚህ መልኩ ቀይሯል። በዚህ መልኩ እንግዲህ ዴስክቶፓችንን የምንፈልገውን አይነት ባክግራውንድ መቀየር እንችላለን ማለት ነው። እንዲሁ ደግሞ ከፒክቸር ላይ የራሳችንን ፒክቸር ማድረግ ብንፈልግ ብራውዝ ብለን እዚች ጋር ካለበት ቦታ ፋይሉ የምንፈልገው ፒክቸር ካለ ብራውዝ አድርገን መቀየር እንችላለን ማለት ነው። በዚህ መልኩ የዴስክቶፓችንን ባክግራውንድ መቀየር እንችላለን። የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችን አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።